እመቤታችን ልጇ መከራ ሲቀበል ያልተጋራችው ምን ሕማም አለ? ምናልባት እመቤታችን በእጆቿ ሚስማር አልገባ ይሆናል። ምናልባት እግሮቿንም አልተቸነከረች ይሆናል። ነፍሷ ግን አብሮ ከልጇ ጋር ይቸነከር ነበር። ልጇን መራራ ሐሞት ሲያጠጡት ነፍሷ የሐዘንን መራራ ሐሞት ይጠጣ ነበር። ልጇ ኢየሱስ ክርስቶስን ሌንጊኖስ ሮጦ መጥቶ ጎኑን ሲወጋው የእርሷም የነፍሷ ጎኖች አብረው ይወጉ ነበር በሐዘን። ገና በልጅነቱ ከሄሮድስ እጅ ካሁን ይገሉታል ብላ 3 ዓመት ከ6 ወር መከራ ተቀብላ በረሃ ለበረሃ የተንከራተተችለት እየተሰደበች በገሊላ በምታሳድግበት ሰዓት እኮ ተአምረ ኢየሱስ ላይ እንደተጻፈው ጌታችን ተአምር ባደረገ ቁጥር ልጃችንን ገደለ እያሉ 10 ጊዜ እየመጡ እመቤታችን እኮ ያንገላቷት ነበር። ስለ ልጁ ያልከፈለችው ምን ዋጋ አለ? በእውነት እንደ እመቤታችን የእናትነት ምሳሌ ማንም የለም። እመቤታችን ከልጇ ጋር ዓርብ ዕለት አለቀሰች። ከእጆቿ ውሃ እየጠጣ ያደገው ያ መሲህ ኢየሱስ ክርስቶስ በመስቀል ላይ ተጠማው ሲል ለአንድ እናት ምን ያህል ከባድ እንደሆነ አስቡት። እኔ አንድ ሰው በኔ መዳን ውስጥ እመቤታችን ድርሻ አለ ወይ ሲል ለዚህ ሰው ጥቅስ አይደለም መጠቀስ ያለበት። በቃ ዕለተ ዓርብን ዝም ብሎ ያንበው። የእመቤታችን ለቅሶ በራሱ በቂ ጥቅስ ነው። የኔ መድኃኒት ቤዛም የሆነኝ አምላኬ በተሰቀለ ሰዓት ሕማሙ ማሜ ነው ብላ አብራ ያለቀሰች አብራ የታመመች እመቤታችን ከዚህ በላይ ከነገረ ድነት መሳተፍ ምን አለ? በየትኛው አንጀቷ፣ በየትኛው ነፍሷ፣ በየትኛውስ ልቦኗ የልጇን መከራ መታገስ ቻለች? ይሄ ሊነገር የማይችል ነው። በእውነት ማንም የእመቤታችን የዕለተ ዓርቡን ስቃይ በቃላት ሊገልጹ አይችልም ነበር።